ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ 5 ወንድ ሰብስበው ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም። እግዚአብሔርን አፈቹ በእናትሽ ቪዲዮ ይልሽ መጣ ሃይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ያቅፎሽ ስሞሽ ምናምን። አሁን ላይ ድርጅቶች ቢዝነሳቸውን የሚያስተዋውቁበት መንገድ በፊት ላይ ከተለመደው መንገድ ለየት ማድረግ ከጀመሩ ሰነባብተዋል። ለአንድ ቲክቶከር ወይም የማስታወቂያ ድርጅት ገንዘብ ከፍለው ከሚያስተዋውቁ ይልቅ አንድ ቻሌንጅ አዘጋጅተው ቻሌንጁን ያሸነፈ ሰው ገንዘቡን እንደሚወስድ ቢናገሩ በተሻለ መንገድ ምርታቸው የበለጠ እንደሚተዋወቅላቸው ስለገባቸው ይህንን መንገድ እየተከተሉ ይገኛሉ። ታዲያ ሰሞኑን ሜሪ ቦንዳ በሚል ስም የሚታወቀው የተለያዩ የቦንዳ ልብሶችን የሚያቀርብ ድርጅት አንድ ቻሌንጅ ያወጣል። ቻሌንጁ ሜሪ ትሪፍት በሚል ስም የሚታወቀውን የቲክቶክ አካውንታቸውን በ100,000 ተከታዮች ማሳደግ ነው። ነገር ግን ቻሌንጁን ለመጀመር የሚችለው አስቀድሞ በሜሪ ቦንዳ ስም ቪዲዮ ሰርቶ ብዙ እይታ ያገኘው ቲክቶከር ነው። ሰላም እንዴት ናችሁ? ከሜሪ ቦንዳ ነው። እንደምታውቁት እንግዲህ ቻሌንጁን በጣም ብዙዎቻችሁ መሳተፍ ትፈልጋላችሁ። በጣም ብዙ ሰው ሜንሽን ተደርጓል። እንደምታውቁት ሜሪ ቦንዳ ሁለተኛ ብራንቹን የለመደ ብራንቹን በስጦታ መልክ ለእናንተ ሊሰጥ ነው። ከነ ሙሉ ልብሱ፣ እቃው፣ ብረቱ፣ አሻንጉሊቶች ሙሉ በዛ ላይ ደግሞ ከነ ከስተመሩ። በጣም ብዙ ሰው ሜንሽን ስለተደረገ ሜሪ ቦንዳ ማንን መምረጥ እንዳለበት ግራ ገብቶታል። ዛሬ ግን ምን ማሟላት እንዳለባችሁ እነግራችኋለሁ። ፉክክሩ የሚጀምረው ከዛሬ ጀምሮ ለተከታታይ 7 ቀናት ነው። ከናንተ የሚጠበቀው ሜሪ ቦንዳን ሜንሽን እያደረጋችሁ ቪዲዮ መስራት ነው። ቪዲዮአችሁን በ7 ቀን ውስጥ ብዙ ቪው ያለው ሰው ይመረጥና የ100,000 ቻሌንጁ ይሰጣል። እሱም 100,000 ፎሎወር አሁን ያለን ፎሎወር ላይ ከጨመረ ሙሉ የሜሪ ቦንዳ አሻንጉሊት፣ ልብስ፣ ብረት እያንዳንዱን ነገር ከነከስተመራችን ይወስዳል። ማለትም የ1.5 ሚሊዮን ብር አሸናፊ ይሆናል። በዚህም መሰረት በጣም ብዙ ቲክቶከሮች የተሳተፉ ሲሆን ለቻሌንጁ ብቁ ሆኖ የተገኘው በሰራው ቪዲዮ የ1.8 ሚሊዮን እይታ ያገኘው በረከት ሊስትሮ ሲጠርግ አሳምሮ በሚል ስም የሚታወቀው ቲክቶከር ነበር። ስለዚህ አካውንታቸውን በ100,000 የማሳደጉ ቻሌንጅ ለበረከት ይሰጠዋል። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እግት ላይ ነው ቤተሰብ ለሱቅ ከዚህ በኋላ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው ማመሰግነው። ወሪናችን በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100,000 ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100,000 ፎሎወሩን ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? በረከት እኔ ታስቀንስ ገዝቻለሁ። እሺ ችግር የለም። አንቺ ከስተመር እንድትሆኝ ይሄን 2,000 አደርግልሻለሁ። በቀጣይ ስትመጪ እንግዲህ እናሳካዋለን ቤተሰብ። እስከዚህ ድረስ ነገሮች ሰላም ነበሩ። በረከትም ቻሌንጁ የሚጠይቀውን በሚገባ በማሟላት ኃላፊነቱን አሳካ። ነገር ግን ችግሩ የተፈጠረው እዚህ ጋር ነበር። ከበረከት ጓደኞች አንዱ ለሽልማቱ የቀረበው 1.5 ሚሊዮን ብር ያወጣል የተባለው ቦንዳ ቤት ያንን ያህል ገንዘብ እንደማያወጣና ቦንዳ ቤቱን አስገምተው የሚል ምክር ይሰጠዋል። በረከትም ከሽልማቱ አንድ ቀን ቀደም ብሎ ሲያስገምተው ከ300,000 ብር በላይ እንደማያወጣ ይነገረዋል። ስለዚህ በንጋታው ጓደኞቹን አሰባስቦ በስፍራው በመገኘት በቀጥታ ስርጭት ቪዲዮ እየቀረጸ ለተከታዮቹ እንደተጭበረበረ ይናገራል። ላይቭ ስትሪሙ ቀጥላ ዳር ያወጣል ብዬ ነበር። የድሮ ቦንዴን ስወጣ ፍሽጪ ነበር። የቢዝነስ ልምድ ካለ የለመደ ቦታ ተሽጦ ነው የሚሸጠው። እንደሚገርሽ አንድ ነገር እኔ ደግሞ እዚህ ጋር አይደለም የሚሸጠው ሶሻል ቤተሰቦችን የሚገዙ እሺ ከቲክቶክ ጠርቼ ነው። እኛ ግን ነገራችን ላይ ፐርሰናሊቲ እኛ ግን በጣም ነገር እናት ይተመት ነው ያገርግስ እናንተ ለመሰለ እኔ ሆነ ባለሙያ መጥቶ 100,000 አልረከቡኝ። አዎ አይረከብ ነጋዴ አይደል እንዴ ቢዝነስ
ቢዝነስ እኮ ነው ይሄ እና ታዲያ ቢዝነስ ከሆነ ለምን 300 ሺህ ብር አይደለም ለሷ ቦታው 1.5 ሚሊዮን ያወጣል ለሷ በቃ ለሷ ከወጣለት ነው እሺ ከወጣለን የሱጥሽ ብሩ ከፈለ እንደዛ ነው ተሰጠ ሱቁ 300 ሺህ ብር ለምን ይቀርብኛል ሰርቼ ነው ባልሰራ ይቀርብኛል ለፍቼ እኮ ነው ምንም አሁን እሺ ምንም አላመጣሽ ድራማ ነው እኔ ሀቄን ምንም ድራማ አይደለም እንደ ተማረ ድራማ አይደለም የሚሰራው ግጥሰብ እንዴት አያውቅም አትረዳም እሺ አንዴ ዝም አንተ በረከት የመጀመሪያ ቀን ስናገኝ እንደዚህ ነበር እንዴ ነው ማንነት የኔ ነው ራሱ ነው አሁን ዛሬ ተቀየርኩት ምንድነው ቋል ሞላማ እሺ አውሪ ሀቅ ቢኖር ኖሮ እኔ ወለታ ሳይኖር መጫጫ አሁን ተረጋግጣችሁ እዚህ ጋር ለማሳመን አትሞክሩ ነው አላማናቃችሁ ማለት የሰማነው ችግር ተረጋግጣችሁ ቻሌንጅ ላይ የለም ዝም በል አሁን እኔ በረከትን አይቼው ይሄ ልጅ ቦታው ይመጥነዋል እንዲና ምን ታስቢያለሽ ብዬ ነበር ያሳየው እውነቱ ስለገ ስናገኝ በጣም ነው ደስ ያለው ከዛ ይሄ ነገር ሲፈጠር ማለት ነው አሁን ምን ማላችሁ ምን ማለት ነው እኔ የሰራሁበትን ነገር እፈልጋለሁ ህዝብም 1.5 ሚሊዮን ብር ለሜሪ ያወጣል ለሰሜሪ ካወጣለም ድረስበኝ ነው ለምን ነው የምሰጥሽ ቻሌንጅ የወጣችሁ 300 ሺህ ብር እኮ ማለት ነው ይችላል መጥቶ ማንንም ያት ይችላል ለምን ትዋለው ሰርቻ እዚህ በቃ ሰርቻ ነው እዚህ ጋር 1.5 ያወጣል ሱቁን ተሸጧል እኮ ገዢ ቢመጣ የሱቅ ቁልፍ ይሸጣል አይሸጥም ለምን ነው የሚሸጠው እኔ ማን ነው ገዢ ምናምን አይሸጥም ቢሸጥን ያልቀበልም እንዴ ምንም መሳቅ አይደለም እኛ ቢዝነስ ነው ተሽጦ ነው ፍሪማ በዚህ ጉዳይ በጣም በርካታ ሰዎች ሐሳባቸውን እየሰጡ ሲሆን የተወሰኑ ሰዎች በረከት ልክ እንደሆነ ሲናገሩ ሌሎች ደግሞ ሜሪ ቦንዳ ምንም ጥፋት እንደሌለባት እየገለጹ ይገኛሉ። አንዳንዶችም ሚዛናዊ የሆነ ሐሳብ አቅርበዋል። ታው ወላሂ ዝም ብላችሁ ጀጅ አታድርጉ። መነሻችን እንጂ መድረሻችንን አናውቅም። ሁለቱም ጋር ሚስ አንደርስታንዲንግ ወይም ጥፋት አለ። አሁን ከትናንትናው ላይቭ ላይ እንኳን ያው ለመርዳት ብለን ባጎረስኩኝ እግሬን ተነኮስኩኝ ምናምን እያለች ነበር። በጣም ነው የምወዳት አክቹሊ ሚዲያ ላይ ማለት ነው። ግን እትናት ማለት ስራ ነው፣ ጀስት ስራ ነው። እዚህ ጋር አወዳድረው ብዙ ቲክቶከሮችን አወዳድረው ምናምን ነው እሱ ተመርጦ እትኖት ማለት ላይክ ሰው ለመርዳት ብቻ አይደለም። ምንም በቃ ቶታሊ ቢዝነስ ነው እና ግን ጥፋቱ ምንድነው? አንደኛ ነገር 1.5 ሚሊዮን ብር ሲባል ከነሱ አንግል ያሰቡትን ስራው ቦታው የሚሸጥ ቦታ ስለሆነ ቁልፍ ስለሆነ ይሄ ነገር ዲቴል ማስረዳት ነበረባቸው ከሆነም ከዛ ቀጥሎ ደግሞ እሱ ደግሞ ኤክስፔክቴሽኑ 1.5 ሚሊዮን ብር ሲባል 1.5 ሚሊዮን ብር የሚያወጣ እቃ ኤክስፔክት አድርጎ ሊሆን ይችላል። ከዛ ግን ሄዶ ሲያስገምተው እንደዛ ሳይሆን ሲቀር አይዊሽ መጀመሪያ ላይቭ ላይ ሳይገባ የሱ ጥፋት ደግሞ ላይቭ ላይ ሳይገባ እንደዚህ ነበር ያላችሁ እንደዚህ አንደርስታንድ ለመደራረግ ቢሞክሩ ከዛ በመቀጠል ደግሞ አንፎሎ አድርጉ ምናምን ያው ኢሞሽናል ሆኖ ነው የጠበቀው ነገር አልሆን ሲለው ኢሞሽናል ሆኖ ነው። በሱም በኩል ጥፋት አለ፣ አንዳንድ ጥፋት አለ። በዛም በኩል ደግሞ ሚስ አንደርስታንዲንግ አለ። መጀመሪያ ክሊር ቢያደርጉት ቻሌንጁን ጥሩ ነበር። ግን መሀል ላይ ገብተን ለክ በቂው ነው ሊስጥሩ አልነበሩ የሚሰራው እንጂ መነሻችንን እንጂ መድረሻችንን አናውቅም ሁላችንም ማለት ነው። እና ዛሬ ትንንሽ ቦታ ላይ ያሉ ነገ በጣም ትልልቅ ቦታ ላይ የሚደርሱ ብዙ ልጆች አሉ። እና በዚህ መልኩ የሰው ሞራን ባንሰብር ለማስማማት ብንሞክር የተሻለ ነገር ለመፍጠር ብንሞክር ነው እንጂ የሚሻለው ነገር በዚህ መልኩ ማጋጋሉ ምንም ጥቅም የለውም። በቃ እሱም ቢሆን አንድ ልጅነት ነው፣ ሁለት ደግሞ ኢሞሽናል ሆኖ እዛ ጋር ያየውን ኤክስፔክት ያደረገው ነገር በቃ ጠብቋል። የጠበቀውን ነገር እንደጠበቀው ሳይሆን ሲቀር እንደዚህ አይነት ሪያክሽን ወስዷል። ያ ማለት ትክክል ነው ማለት አይደለም። ቢያናግራቸው ቁጭ ብሎ ቢያወሩ ምናምን መልካም ነበረ። ይሄ ልጅ እኮ መጀመሪያ ቻሌንጅ 300 ሺህ ብር ነው ምናምን ቢባልም እኮ ከመስራት ወደኋላ ላይ ይችላል ቢካዝ የተሻለ ስለሆነ። ግን ያው የተባለው ቁጥር ወይም በቃ ኤክስፔክት ካደረገው ጋር ፊት ስላላደረገ ነው። ያ ደግሞ ሚስ አንደርስታንዲንግ ነው፣ የሁለቱም ጥፋት ነው ብዬ ነው የማስበው። መጀመሪያ ከገበያ አንጻር ከቁልፍ አንጻር ምናምን ብቻ ኤቭሪቲንግ ክሊር አድርገው ቢገቡ ኖሮ እንደዚህ ነገር ሀፕን ላያደርግ ይችላል። መልካም። አንዳንድ ሰዎች ግን ወይ ለራሳችሁ አትሆኑ ወይ ለሰው አትሆኑ፣ ሰውን የሚይዛችሁ ገደል ነው የምትገቡት። የምር በረከት ሊስትሮ በጣም ነው ያሳዘንከኝም፣ በጣም ነው የተሸወድከው ማለት ነው። እንዴት መሰለክ፣ አንድ ለንግድ የሚሆን ቦታ የለመደ ቦታ ልትከራይ ስትሄድ ዝም ብለህ ቤት እንደምትከራዩ አይደለም ዘው ብለህ የምትገባው፣ ለቁልፍ ትከፍላለህ። ያ ደግሞ እንደ ቦታው አይነት እንደ ስራው አይነት ይለያያል። ግን ቢያንስ ከ500 ሺህ እስከ 1 ሚሊዮን ትከፍላለህ ለቦታው ማለት ነው፣ ለለመደ ቦታ። እና እቺ ሴትዮ ልትሰጥ ስታስብ የደመረችው የቦታውንም የኪራይ የ3 ወር መክፈሏንም እና ጥሬ ዕቃውን ውስጡ ያሉት አክሰሰሪዎች ውስጡ አሻንጉሊቶች ምናምን አሉ ስታሳየን ህሊና ማለት ነው። ሶ አሻንጉሊት ስንት ነው የሚሸጠው?
የተሰቀለበት አስበው። አንድ አሻንጉሊታውን ስንት ነው የሚሸጠው? መርካቶ ሄድና ጠይቅ፣ በጣም ውድ ነው። ጭንቅላት ራሱ ውድ ነው፣ እንኳን ሙሉ የአካል ያለው አሻንጉሊት ይቅርና ማለት ነው። አንተ እሱ ብር አልመሰለህም። አባቴ ብር እኮ ነው ለቦታው የምትከፍለው ከ5 ሚሊዮን እስከ ከ500 ሺህ እስከ 1 ሚሊዮን የምትከፍለው አክሰሰሪ ውስጡ ያለው ዲስፕሌይ፣ አሻንጉሊት፣ መስቀያ ምናምን እንደገና የ3 ወር የቤት ኪራይ ተከፍሎልክ። ወይኔ የምር ተሸውዳል። የ3 ወር የቤት ኪራይ ተከፍሎልክ ለመሞከር እንኳን ብላ አትቀበልም። አንተ እኮ ቲክቶከር እኮ ነህ፣ ብዙ በጣም ተከታይ አለህ እኮ። እኛ እንኳን ዝም ብለን እኮ የሆነ ሽቃ አስተዋውቀን እኮ ኦንላይን ይሸጥልናል፣ ምንም ሰው ሳይኖረን፣ ማንም ማያቀን ሰው ሳይኖር ማለት ነው። አንተ የሚወድክ ሰው እያለ ፎሎ ቻሌንጅ አክሴፕት ያደረገል ሰው እያለ እንዴት ነው አንተ ነግደክ ማታተርፈው? ምን ልሆን ነው ምናምን ትላለህ እንዴ? የምር ተሸውዳልና የሆነ የምትስማሙበት ነገር ካለ ተስማሙ፣ ይቅርታ በላቸውና ውሰድ። እና ህሊናም ባለ ቦንዳዋም ልጁ የንግድ ስራ ሰርቶ እንደማያቅ መሆኑን ከግምት ውስጥ አስገብታችሁ ምናምን ይቅርታ አድርጋችሁለት ስጡት። እና የምር አለማወቅ ነው እንጂ ነግደ ብታቅ ኖሮ እንደዚህ ብለክ እንትን አትልም ነበር። አንተ የቤት ኪራይ ስንት ነው አሁን? የቤት ኪራይ እኮ ጭንቅላታችን ላይ እኮ ነው የሚወጣው። ረረረረ የምር ተሸወርክ፣ በጣም ነው የተሸወርከው አባት። በዚህ ጉዳይ ጠበቃ ሰብለ አሰፋ ሀሳቧን እንደሚከተለው አስቀምጣለች። ስለ ቻሌንጅ ማወቅ ያለባችሁ 5 መሰረታዊ የህግ መርሆች። በረከት ሊስትሮ 1.5 ሚሊዮን ብር ካላወጣ ቡቲኩ አልረከብም የማለት የህግ መብት አለው። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በዚህ ጉዳይ ላይ መመለስ ያስፈለገኝ የባሰ ሌሎች ኮንቴንቶች እየተሰሩ በሄዱ ቁጥር ጥያቄዎቹ ኮንፊውዥኑ እየጨመረ ስለሄደ ነው። ከዚህ ጋር በተገናኘ መታወቅ ያለበት እኔ በተለይ ህሊና አያሌውን በጣም ጠንካራ ከማደንቃቸው ወጣቶች አንዷ ናት። ምንም አይነት ፐርሰናል ጉዳይ የለኝም ከማንም ጋር። እንደ ሌሎቹ ጉዳዮች ሜንሽን ታደርጉኛላችሁ፣ ህጉን ነው ማነሳው ማለት ነው። በዚህ መልኩ እንድትረዱ ነው። ህጉ ምንድነው የሚለው በምናይበት ሰዓት 2 አይነት ቻሌንጆች አሉ። አንደኛው በቀጥታ ለምሳሌ መንሱር ለናሁም ፎንቴ የሰጠውን አይታችኋል አይደለም? አካውንቱን ይህንን ያህል ካሳደገ ይህንን ያህል እከፍላለሁ ካለ ይሄ በቀጥታ በናሁምና በመንሱር መካከል የውል ግንኙነት ሊባል ይችላል። የሜሪ ቦንዳንና ግን የበረከት ሊስትሮን በመናይበት ሰዓት ኦፈር የተደረገው ቻሌንጁ ለሁሉም ሰው ነው። ይህንን በ100 ሺህ አካውንቱን ማሳደግ የቻለ ማንኛውም ሰው ቡቲኩን ይወስዳል የሚል ፐብሊክ ፕሮሚስ ነው የተሰጠው። በዛ መሰረት በርካታ ወጣቶች እንደምታውቁ ሲሞክሩት ነበር ለማሳካት። በረከት ሊስትሮ ቀድሞ አሳካው። ስለሆነም ይሄ ፐብሊክ ፕሮሚስ ነው። ለዚህ ጉዳይ አግባብነት ያለው የፍትሐ ብሔር ሕጋችን አንቀጽ 1689 ነው። እሱ አይደለም የውል ግንኙነት ነው የሚለው። ሙሉ ለሙሉ እየተሳሳተ ጉዳዩን በአግባቡ ባለመረዳት እንደው ሰውን ተሳሳቱ ለማለት ከመሩጥ የመጣ ነው ማለት ነው። ሌላው መታወቅ ያለበት ነገር ቻሌንጅን አስመልክቶ አስቀድማችሁ መምረጥ ትችላላችሁ። ለአንድ ሰው ቻሌንጁን ሰጣችሁ ያ ምን አይነት አድቫንቴጅ ይሰጣችኋል? ኮንዲሽኑን አስቀድማችሁ በውል ገልጻችሁ በዛ መሰረት ሁኔታው ሲሟላ ብቻ እድሉን ለመስጠት ያመቻችኋል ማለት ነው። ያ ካልሆነ ግን አስቀድሞ በገለጻችሁት በዚህ በተያዘው ጉዳይ ሜሪ ቦንዳ 1.5 ሚሊዮን ብር ዋጋ ያለው ቡቲክ እሰጣለሁ ብላለች። ይህንን ባለችው መሰረት ልጁ ቅድመ ሁኔታውን ስላሟላ 1.5 ሚሊዮን ዋጋ የሌለው ቡቲክ አልረከብም የማለት መብት ይሰጠዋል። ይህን የሚሰጠው የፍትሐ ብሔር ሕጉ 1689 እና በቀደመው ኮንቴንቴ ላይ በጠቀስኩት ሰበር ውሳኔ መነሻነት ነው። ነገር ግን እየተነሳ ያለው ቡቲኩ ግምቱ ልብሱ ብቻ አይደለም፣ መልካም ስሙም ደንበኞቹም ነው። ልክ ነው። ይሄን መከራከሪያ ግን ማንሳትና ማስረዳት ያለባት ሜሪ ቦንዳ ናት እንጂ በረከት ሊስትሮ አይደለም። ሲጀመር ላይቭ ላይ አይታችሁታል። ሀቡ ላይ የተነሳው ነገር ምንድን ነው? እኛ ወጪ መሸፈን ስላለብን ልብሱን ሲሸጠው ነበር ነው እንጂ ያሉት። እንደውም ኮንዲሽኑን እንዳይሟላ ማድረጋቸውን ነው እንጂ የገለጹት። አይ አሁን ባለበት ሁኔታም 1.5 ሚሊዮን ብር ያወጣል የሚል ነጥብ አልተነሳም። አንድ ደግሞ የህግ ባለሙያ ያልተነሳን ፍሬ ነገር መነሻ አድርጎ በጉዳዩ ላይ አስተያየት መስጠት ኢቲካልም አይደለም። ባይዞ ያልተነሳ ነገር ነው እየተነሳ ያለው። ከዛ ውጪ ህሊና በተለይ የምታነሳው ጥሩ ነጥብ አለ። ለምሳሌ ከተባለው ቃል የተገባልኝ ነገር አላገኘሁም ካለ መጀመሪያ ኮንታክት ሊያደርገኝ ይገባ ነበረ የሚለው ትክክል ነው። እዚህ ጋር ምንድነው ሁላችንም ማህበራዊ ሚዲያ ላይ
በቃ ራሳችን እነኚህ ልጆች አሁን ህሊናም የሚሞክሩ ልጆች ናቸው የማደግ ተስፋ ያላቸው ሌሎችን የመደገፍ ነው እንትናቸውና ጉዳዩ ወደ ህዝብ ከመምጣቱ በፊት መነጋገር ነበረብን የሚለው ትክክል ነው በሌላ መልኩ ግን አሁን አስቀድሞ ለምሳሌ አሸናፊነቱ ከተገለጸ በኋላ ልጁ በአግባቡ ቢሄቭ አላደረገም ለፐብሊክ ስማችንን አጥፍቷል በሚል ቻሌንጁን መሰረዝ ይቻላል የሚለው አይቻልም በግልጽ አስቀድሞ ሌላ ሰው በሰራው ቪዲዮ እንደታየው ቻሌንጁን አሸንፏል ብላ ዲክሌር አድርጋለች ብቻ ሳይሆን ቅድመ ሁኔታውን አሟልቷል ልጁ ያ ከሆነ በኋላ አስቀድሞ ቻሌንጁ ሲሰጥ ባልተገለጸ ቅድመ ሁኔታ ይህንን ነገር መሰረዝ አይቻልም ስለሆነ መረዳት ያለባችሁ ነገር ምንድነው አስቀድማችሁ ወይ ቻሌንጁን ለአንድ ሰው አድርጋችሁ ቅድመ ሁኔታዎችን አስቀምጣችሁ መሄድ ነው እንጂ ከዛ ውጪ 1.5 ሚሊዮን ብር ዋጋ ከሌለው አልረከብም የማለት መብት አለው ጠንካራ ነጥቦች ያሉት በረከት ሊስትሮ ይሄ ደግሞ ከፍትሐ ብሔር ህጉ 1689 የሚመነጭ ነው ስህተቱ ያለው በሌላኛው የህግ ባለሙያ በኩል ነው እንጂ በኔ በኩል አይደለም ለማናቸው የኔ ኦፒኒየን ይያለን ሐሳብ ብንሰጥ ጥሩ ነው ሌላ ሰው ተዘጋጅቶ የሚሰራው ነገር ላይ ድንገት እየተነሳን ኦቶሪቴቲቭ ራሳችንን እንደሰበር ያያረግን ምን ሰጠው አስተያየት ለውይይት የማይጋብዝና ምንም ኮንስትራክቲቭ አይደለም እውነቱን ለመናገርና ለማናቸውም ይሄ ነው ፖይንቱ መሰል ጠቃሚ መረጃዎችን ታገኙና አካውንቴን ይከታተሉ አመሰግናለሁ እንዲህ ያልሆነም ተባለ ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው የመጀመሪያ ቀን ነይ ቤቴ ተቀበይኛለኝ ልጅ የመጨረሻው ቀን እና በረከት ፒክ ላድርግህ እለዋለሁ አይ እኔ ራሴ እመጣለሁ ነው ያለኝ ከዛ መጣ ሲመጣ ቁልፍ ስጭኝ ነው ደውሎ ያለኝ ጧት ቁልፍ መቼ ነው የምትሰጡኝ መቼ ነው የምታስረክቡኝ 300 ፎሎወር ይጎላል አዎ ግን ችግር የለውም እኮ ይሞላል በቃ እሺ ችግር የለውም ማለት ይሄ ያጣላንም ተስማማን ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው በፍጹም አላየሁኝም ኢማጂን ይሄ እኔ እናቴ ትሞት ይሄ ሜሪ ቦንዳ የለችም አልኩሽ ባለቤቷ የለችም በቃ የሚቀርጸኝ ካሜራማን አለ እኔ ያለሁኝ ሁለታችን እየተንጦለጦልን ስለ አምስት ወንድ ሰብስበው ነው የጠበቀኝ ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው ምን እኔ ላይ ምን እንዲያደርጉ 5 ወንድ ሰብስበው ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም እግዚአብሔርን የጓደኞቹ ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም እሱ ብቻ አይደለም እንዲህ ማድረጉን ታዩና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም ይሄ አጠገብ ያለው ልጅ እንኳን አልነበረም እኔ እናንተ ስናወራ ገባ ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ እሱ ብቻ አይደለም ይሄ እኔን ቀመር ውስጥ ከቶኝ ለማስጠቆር ሐሳብ ይገባሽ በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ ለምን መጀመሪያ በግል አትጠይቀኝም እኔ እናንተ እንዴት ተስማማ ነው ልክ አይደለም ያረክሽው ለአትጠይቀኝም ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ተሻለኝ ባይ ዘ ዌይ ቲክቶክን ገብተሽ ታያለሽ እንዴ ናችሁ እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼው ሌላ ነገር የለብኝም በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ አይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ይሄ አቅፎሽ ስሞሽ ምናምን ገባ ብሎ ይኸውላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ ማስረዳት አልቻልኩም እጄ እየተንቀጠቀጠ ከዛ በጣም ተበሳጨኝ ቀጥታ መኪና ውስጥ ነው የገባሁት ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም ላይቭ መግባት መብታችን ነው ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ እናንተ በዚህ ጉዳይ ያላችሁ ሐሳብ ምንድነው ሐሳባችሁን በኮሜንት ላይ አስቀምጡልን በየጊዜው ወቅታዊ ጉዳዮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ አትርሱ